ችግሩ ደግሞ ሁላችንም ምንም ያህል በቂ ሪዝቅ ብናገኝ ሀብት እንዳገኘን አይሰማን። ምክንያቱም ሀብት የእውነት በልብ ውስጥ ነው መኖር የነበረበት። አልጊና ጊና ነፍስ እንዳሉት መልእክተኛው ዓለይሂ ሰላቱ ወሰላም የነፍስ ሀብታምነት መብቃቃት ነው እውነተኛ ሀብታምነት የሚባለው። ስለዚህ የሰው ልጅ ይህ የማይጠግብ ስሜት በልቡ ማደሩ ተፈጥሯዊ ስሜቱ ሊሆን ይችላል። ለው አነ ሊብኒ አደመ ዋዲየን ሚን ዘሀብን ለተመና አን የኩነ ለሁ አኸር። ሌላ ዘገባ ላይ ለው አነ ሊብኒ አደመ ዋዲየይን ሚን ዘሀብን ለተመና አን የኩነ ለሁ ሳሊስ ወለን የምለአ ፋሁ ኢላ ቱራብ ወየቱቡ ላሁ ዐላ መን ታብ ይላሉ ዓለይሂ አፍዶሉ ሰላቱ ወተስሊም። አንድ ሰው በወርቅ የተሞላ ሸለቆ ሀብት ቢኖረው ሌላ ሁለተኛ እንዲኖረው ይመኝ ነበር። ሁለትም ቢኖረው ሶስተኛ እንዲኖረው ይመኝ ነበር። እድሜ በጨመረ ቁጥር ለሀብት ያለን ጉጉትም እየጨመረ ይሄዳል። ግን ይሄንን ተፈጥሯዊ ስሜት የሚያግትልን አኺራን ማስታወስ ነው። ዱንያ መሸጋገሪያ እንጂ ሌላ እንዳልሆነች ሁሌም መተዋወስ ነው።